ጸጉርሽን ለማሳደግ ብዙ ቻሌንጆችን አሳልፈሽ ሁሉም ሰው የሚነግርሽን የጸጉር ውህዶች ተጠቅመሽ መተኮስ አቆመሽ፣ ነገር ግን ምንም አይነት ለውጥ ለማየት ካልቻልሽ ጸጉርሽን ስታየው አሁንም ምንም አይነት እድገት የሌለው እንደውም በተቃራኒው እየደረቀ እየተበጣጠሰ ከሆነ የዛሬውን ቪዲዮ የግድ ማየት አለብሽ። ምክንያቱም እነዚህን ነገሮች ሳታውቂ የምታደርጊው የጸጉር እድገት ቻሌንጅ ለውጥን ሊያመጣልሽ ስለማይችል ነው። ሰላም፣ በዛሬው ቪዲዮ ከዚህ በፊት የሰራሁላችሁ ብዙዎቻችሁ የተቀላቀላችሁትን የጸጉር እድገት ቻሌንጅ በትክክል የጸጉር እድገትንና ለውጥን ለማግኘት ከዚህ በፊት እንደምሞክራችኋቸው ቻሌንጆች ያለምንም ለውጥ እንዳያልቅ ማድረግ የሚኖርባችሁ በትክክል ማወቅ ያለባችሁ ቀላል የሚመስሉን ነገር ግን ጸጉራችን ላይ በየጊዜው ትልቅ ልዩነትን የሚፈጥሩልን ነገሮችን እናያለን። አንደኛ፣ የጸጉር ፕሮሲታችንን ማወቅ። በእርግጥ እኔ ያዘጋጀሁላችሁ ቻሌንጅ ሁሉንም የጸጉር ፕሮሲቲዎች ታሳቢ ያደረገና ለሁሉም የጸጉር ፕሮሲቲዎች ተስማሚ የሆነ ቢሆንም ቻሌንጁን የበለጠ ውጤታማ ለማድረግና ሌሎች ቻሌንጆችንም ስትጀምሩ ውህዶችንና የጸጉር ማሳደጊያዎችን እንዲሁም ቅባቶችን ስትጠቀሙ የጸጉራችሁን ፕሮሲቲ ማወቅ ትልቅ ልዩነትን የሚፈጥር ነገር ነው። ስለዚህ የትኛውንም አይነት የጸጉር እንክብካቤ ከመጀመራችን በፊት የጸጉራችንን ፕሮሲቲ መለየት ግዴታ ነው። ይህንም ለማወቅ በቀላሉ የጸጉራችንን ባህሪ መከተል እንችላለን። ከነዚህም መካከል በዋነኝነት ስትታጠቡ በምንም ያክል ፍጥነት ውሃን ይወስዳል ወይም ይረሳል፣ በተመሳሳይ ከታጠብን በኋላ የሚደርቅበት ፍጥነት፣ እንዲሁም ቅባትን የመቀበል አቅሙ ማለትም ቅባትን ከተቀባ ነው በኋላ በቀላሉ ይረሳል ወይስ ቅባቱ ወደ ውስጥ ሳይገባ ከላይ ይቀራል? ምን አይነቱ ቅባቶችን ስንቀባ ጸጉራችን ይመቸዋል? ወፍራም ይዘት ያላቸውን ወይስ ቀጭን ይዘት ያላቸውን ቅባቶች? እነዚህን ቀላል ጥያቄዎች በመመለስ የጸጉር ፕሮሲቲያችንን ማወቅ እንችላለን። ሃይ ፕሮሲቲ ጸጉር። ይህ ፕሮሲቲ በዋነኝነት ስትታጠቡት ውሃን በፍጥነት የሚወስድ ወይም ተሎ የሚርስ ሲሆን ከታጠባችሁ በኋላ በፍጥነት የሚደርቅ ነው። የሃይ ፕሮሲቲ ጸጉር ኪዩቲክሉ የተራራቀ ወይም የተከፋፈተ ነው። ይህም ማንኛውም ጸጉራችን ላይ የምናደርገው ነገር በቀላሉ እንዲገባና በቀላሉ እንዲወጣ ያደርገዋል። ለምሳሌ ቅባቶችን ስትቀቡ ቶሎ የሚወስድ ሲሆን ነገር ግን በቀጣዩ ቀን ጸጉራችሁን ስትነኩት ምንም አይነት ቅባት እጃችሁ ላይ ላታዩ ትችላላችሁ፣ ወይም ምንም ያልተቀባም ደረቅ ሆኖ ልታገኙ ትችላላችሁ። በተለይም የተቀባባችሁት ቅባት ቀጭን ከሆነና በላዩ ላይ ምንም አይነት ክሬምን ካላደረጋችሁበት በፍጥነት የመድረቅ ጸባይ አለው። ይህ የጸጉር ፕሮሲቲ አይነት ወፍራም ይዘት ያላቸውን ቅባቶች እንደ ኮኮናት ዘይት፣ የወይራ ዘይት፣ የጉሎ ዘይት የመሳሰሉትን ቅባቶች ይመርጣል። በተመሳሳይም የፕሮቲን ትሪትመንትን የሚፈልግ ነው። ብዙ ጊዜ አይታችሁ ከሆነ የሩዝ ውሃ ጸጉሬን ይስማማኛል፣ በየሳምንቱ እጠቀመዋለሁ፣ ጸጉሬ ላይ እድገትን አይቼበታለሁ የሚሉ ሰዎች የዚህ ጸጉር ፕሮሲቲ አይነት ያላቸው ናቸው። እናም በቻሌንጁ ወቅት የሃይ ፕሮሲቲ ጸጉር ያላችሁ ከሆነ የሞቀ ቅባትን ወይም ሆት ኦይል ትሪትመንትን ስትጠቀሙ እንደነገርኳችሁ ጸጉራችሁን በደንብ ማራስ የሚችሉ በፍጥነት ከጸጉር የማይጠፉ ወፍራም ይዘት ያላቸውን ቅባቶች ተጠቀሙ። በተመሳሳይ በወር አንድ ጊዜ የምትጠቀሟቸውን የፕሮቲን ትሪትመንቶች በወር 2 ጊዜ ማድረግ ትችላላችሁ። ይህም ለሃይ ፕሮሲቲ ጸጉር ወይም ለእናንተ አይነት ጸጉር ተስማሚ ነው። እንዲሁም ከታጠባችሁ በኋላ ኤልኦሲ ሜተድን መጠቀም። ይህም ማለት ጸጉራችሁን እርጥብ እንደሆነ ማለትም ሊኩዊድ ወይም ውሃ እንዳለው